ዛሬ ከማን ጋር? ከአቋማ ዋና መስራች ሲዮጋ ከአቡዬ። እንኳን በደህና ቆየን አቡኒ። ዛሬ ከቴክ ፍሬም ሶሉሽን የመጣልህ ስጦታዎች አሉ። ከዛ በፊት ግን እኛ ቴክ ፍሬም ሶሉሽኖች ላንተ አነስ ያሉ ጥያቄዎችን አዘጋጅተናል። ለመጠየቅ ዝግጁ ነው? ጥያቄ ብቻ ስለ ጊንጥ ስንት እግር አላት እንደምን ብቻ፣ ሌላ ከሆነ ችግር የለው። አይ ማንቸስተር ዩናይትድን ቤዝድ ያደረጉ ጥያቄዎች ናቸው። ይቻላል እንዴ? ስለ ማንቼማ ችግር የለውም፣ ችግር የለውም። እሺ የመጀመሪያው ጥያቄያችን ማንቸስተር ዩናይትድ እስከ ዛሬ ስንት ኤፍኤ ካፕ አንስቷል? ኤፍኤ ካፕ ማለት ያው ቤት ያፈራው ዋንጫ ማለት ነው። አንድ 13 ምናምን አለን፣ 12 13 አለን። በትክክል ተመልሷል። ሁለተኛው ጥያቄያችን የሆነው ደግሞ ሰር አሌክስ ፈርጉሰን ስንት አመት አሰልጥነዋል? ሰር አሌክስ ቻፕማን ፈርጉሰን ዘጎት የመንጊዜው ምርጡ አሰልጣኝ 26 አመት ማንቼን አሰልጥኗል። 13 ቻምፒዮንስ ሊግ ኖ 13 ፕሪሚየር ሊግ 2 ቻምፒዮንስ ሊግ ያስበሉን ትልቅ አሰልጣኛችን ናቸው። 26 አመት አሰልጥኗል። እንግዲህ እንደምታዩት በደንብ አብራርቶ ነው የመለሰው። ትንሽ ጠጠር ወደምትለው ወደ ሶስተኛዋ ጥያቄ ሲሄድ ማንቸስተር ዩናይትድ በስንት ዓመተ ምህረት ነበር የተመሰረተው? ዩናይትዳችን እንግዲህ ወደዚህ ዓለም ከቻስ ያለችው በ1878 ኢን ኢሮፒያን ማለት ነው። በትክክል ተመልሷል። እንግዲህ ሙሉን ጥያቄዎች ስለመለስክ ምርጫ አዘጋጅልሃለሁ ማለት ነው። ሁለቱንም አላየሃቸውም። ከሁለቱ ፍላጎትም ምረጥ። ምንድን ናቸው ሁለቱ? የምትመለከታቸው ስጦታዎች ላይ ሌጀንዶች እና ፊውቸር ሌጀንዶች ነው ያሉትና እድልን አንተ ሞክር። እንግዲህ ፊውቸር ሌጀንድ ላይ ብሩኖ ካለ ብቻ ነው ማዝነው። ግን በቃ እዛ ላይ በእርግጠኝነት ሮኒ ይኖራል፣ እነ ሮናልዶ እነ ናኒ ምናምን ሊኖሩ ስለሚችሉ በቃ የሌጀንዶቹን እመርጣለሁ። ይኸው እንደፈራ ነው እንግዲህ ዘጎት ሲያርሰበንና የምን ጊዜም የኔ ምርጡ በጣም ወደ ተጫዋች ዋይኒ ማርክ ሩኒ ከቻሳ ብሏል። በጣም ከልብ አመሰግናለሁ። ይሄንን ነው እንዴ እንዳይከፋኝ እኔ ብሩኖ ብቻ እንዳይኖር እንዳታስከፉ። ይኸው እንደፈራ መጥፎ ናችሁ እናንተ፣ መጥፎ ናችሁ።